አንቺ ቡርቄ ትሰማይደሽ ለመጠረሻ መቼ መጠረሻ አይላችሁም ለናንተ ለመጠረሻ ጊዜ ዛሬ ምን እንደሆነ ችግራችሁ ዝርዝር አርጋችሁ ግልጽ አርጋችሁ ትነግሩናላችሁ አይቻልም እንዴ መጀመሪያ እስቲ ባልቻ ለተባልቻ እንጀምር ባልቻ ጀምር ለመጠረሻ ጊዜ በቃ እስቲ መጀመሪያ አይተባልቻ ምንድነው ችግራችሁ እስቲ ዝርዝር አርገ ምክንያታችሁ ምንድነው ለዚህ የሚያባላችሁ ነገር እህል አጣችሁ ወይስ ምንድነው ችግራችሁ እስቲ ግልጽ አርገ ንገረን ተናገር እንጂ ማኔ ዋይ ለኔ ለኛል እንጂ ታዲያ ለማን ምናገር ለአንተ እኮ ነው ምናገር ለኔ ለኛል እንጂ ተናገር እንጂ እስቲ ተናገር አይ ማለት መጀመሪያ እኔ ከመጠየቃችሁ በፊት ለምን እሷን ምን እንደበደልኳት በምን እንዳስቀየምኳት እስኪ እሷን ጠይቋትና ተበደልኩ የምትለው ለምን አትናገርም እስኪ ትናገር በጣም ጥሩ አንቺ ብርቄ ሰማይ እስቲ አንቺ ተናገሪ ምንድነው ችግርሽ የተበደልሽ ነገር ካለ የተቸገርሽ ነገር ካለ እስቲ ግልጽ አርግሽ ነገር ይደስ በቃ በቃኝ እኔ በቃኝ ምንድነው የበቃሽ ነገር በደንብ ነገር ነው እንጂ በቃኝ ብቻ ምንድነው በቃ እኔ ከሱ ጋር መኖር አልፈልግም በቃኝ አዎ የታባሽ ነው የምትሄጂ ለባልቻ ጥለሽ ነው እንዴ የምትሄጂ ሌላ አማራሽ እንዴ ወንድ ልትሾረመጪ አንቺ እንደሱ ማለት አይደለም በቃ እኔ ረስቶኛል ማለት ይቻላል በቃ ማ ለባልቻ ላንቺ ረሳሽ አዎ ረስቶኛል በቃ ምንም ትዝ አይደለም ዋይ አንተ ባልቻ እውነቷን እንዴ ሳያለች ረሳኛለች እውነቷን እንዴ ረሳታል እንዴ እኔ አትበለኝ እንጂ 10 ጊዜ ለኛ ይለኛል እንዴ ምን አይነት ለራስ እኮ ነው የምናገር ቆይ ገብረ መድህን እኔ እሷን እንዴት ነው የምረሳው ብረሳ እንዴት እሷን እረሳታለሁ እኔ እሺ ታረሳት እሺ ስማ ነገር እንት ማን ነው የሚባል ስማ ብርቀን ወይ አንቺ አጭበርባሪ መቼ ረሳኝ አላልከው እንዴ ነገሩ ወዲህ ነው ነገሩ ሌላ ነው እናቴ ነገሩ አዎ ወዲህ ነው እናቴ አንተ መምሪ ደርሶ ማልበት እንዴ ነገሩ በስመ አብ ወወልድ ወመንፈስ ቅዱስ ያረ ነገር ውስጥ ነው ነገሩ ነው ብለ እሷ ፍራ ነው እንጂ ልትል የፈለገችው ሌላ ነው